ዋዋዋ እና ትልቁን ሙያ እኮ ነው ያልሽው ነጽዬ። የወንዶች የፀጉር ቤት እኮ ሙያ ማለት እኮ በጣም አሁን ትልቁን ገቢ የሚያስገኘው አሁን ከኛ ትልቁን ገቢ የሚያስገኘው ማለት የወንዶች ፀጉር ቤት ነው። የወንዶች ፀጉር ቤት በጣም ትልቁን ገቢ የሚያስመዘግበው ማለት ነው። እና አንቺ ሙያው ካለሽ ቁጭ ብለሽ መስራት ራሱ አይጠበቅብሽም። ባለሙያዎችን ነው መቅጠር የምትችይው አንቺ ማለት ነው። አንድ ወንበር ትገዣለሽ። በአንድ ወንበር ራስሽ ትሰሪና የተወሰነ ለአንድ ዓመት እቁብ ትገቢያለሽ። እቁብ ትገቢና ደፋ ቀና ብለሽ ለአንድ ዓመት አንቺ ትሰሪባታለሽ ያችን አንድ ወንበር። ከዚያ በኋላ እቁብ እንደደረሰሽ ምን ትገዣለሽ? 3-4 ወንበር ትገዣለሽ። ቤት ትቀይሪያለሽ። ሰፋ ያለ ቤት ሴንተር የሆነ ቦታ ላይ ትቀይሪያለሽ። ጥሩ ጥሩ ሰዎች አሉበት የሚባሉበት ቦታ ላይ ትቀይሪያለሽ። እሱ ላይ ታደርግና ከዚያ በኋላ አንቺም እንደሚጠበቅብሽ ቁጭ ብለሽ የሚሰሩትን መካፈል ነው። ቁጭ ብለሽ የእኩል ማለት ነው። የእኩል ቁጭ ብለሽ መስራት እና